ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። የ20 ዓመት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታት ወደ ልማት፣ ወደ ኢንቴግሬሽን፣ ወደ ጋራ ተጠቃሚነት፣ ወደ አብሮ መበልጸግ እንድንገባ ኤርትራን የሚጠቀሙ ጥቅም ካለ ከኢትዮጵያ እንዲጠቀሙ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተለፍቷል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው። የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፋያ መጥቷል። መወራጨት አለ። አዳነች አበበ የምትባል ጫማዋን እኮ አስተካክላ ማታሰር ጋምቤላ በወታደር ጫማ አርጋ ወጣች ናት እኮ። በጣም ጉድ እኮ። ጫማዋ ስታረገው ደግሞ ይፈነዳል። አሁን የጣሊያን ጫማ ገንዘብ እየዘረፈች ስለሆነ የጣሊያን ጫማ አሁን ትንሽ ችሏታል። ስትሄድ ይኸውልህ ጀላፋ ስለሆነች አይተዋል እግሯ። የአዳነች አበበ ተረከዟ የሰባት ሴት ተረከዘ። በዚያ ጫማ በቁጥሩ አሉ ተገይቶ አሁን ከጣሊያን ሲገባሉ ጣሊያን ነው የመከታል። ዚስ ማይዝ ዋይዝ ጲስጪዝ እያለች አትቀልድብን ነበር። ዘ ካሜራ ኢዝ አንደርግራውንድ ዘ አዲስ አበባ ሴኩሪቲ ዘ ስካይ ቱ ዘ ምናምን ብላ የምትናገር ሴትዮ አትቀልድብን ነበር። የአዲስ አበባ ወጣት የአዲስ አበባ ሰው ምን ዘሩንም አያውቅም። ዘር ለገበሬ ነው ይለዋል። ጉራው ሲያታለው ትግሬ ኤርትራ እኮ ነው የሚያታለው። ዘሩን እንዳያውቅ ኦሮሞ እንዳይሆን፣ ዘሩን እንዳያውቅ ጉራጌ እንዳይሆን፣ ዘሩን እንዳያውቅ ወላይታ እንዳይሆን፣ ዘሩን እንዳያውቅ በተለይ አማራ 5 ሚሊዮን ነው እንዳያውቅ ዘር ለገበሬ ነው ይላል። የአዲስ አበባ ልጅ የተወለደበትን ቤት እኮ ያውቅ፣ ሐኪም ቤቱን አያውቅ። ኳስ ዝም ብሎ ሲጮህ ይውላል። ስለ ፈረንሳይ ሊግ እኮ የሚያለቅስ ወራዳ ወጣት ነው። ድራፍት ከመመጥመጥ ጫት ከማኘክ እንደ ሼህ ሁሴን ጅብሪል አይነት የወሎ ጋላ ጫት እየቃመ ውሃ እየመጠጠ እያለ ትልቅ መቀመጫ ላይ እየተፋ እንደሚጠነቁል የአዲስ አበባ ወጣት ሲመረቅን ሃይላንድ ውሃ ከፍቶ እየተፋ የሚሄድ ወራዳ ነው እንጂ እኮ አዳነች አበበ የምትባል ልጋጋም እንዴት ትመራዋለች ያንን የተሰለጠነ ህዝብ? እኛ ድሮን ስንልና ጥላት ድሮን ሲል እንግባባለን። ቅድም እንዳልኳችሁ መሀል ላይ ያለው ግን እውነት መስሎት ይሄንን ይላል እንጂ ድሮን እየመታው እንዳለ ጥላት አሳምሮ ያውቃል፣ ለይቶ እየመታው እንዳለ እኛም እሱን እናውቃለን። ሶ ድሮን እያለ የሚያጥላለው ለይቶ የሚመታው እንዲቆምለት የመፈለግ ነገርም ይኖራል ማለት ነው። አንዳንድ ጊዜ የጥላት ምሽጎች እንደምታውቁት እናንተ ሄዳችሁ እንደሰራችሁት ገዳም ላይ፣ ትምህርት ቤቶች ላይ፣ የሃይማኖት ተቋማት ትምህርት ቤቶች ህዝብ የሚሰበሰብበት አካባቢ ነው የሚሆኑት አይደለ? የሚመሽጉት ምን የሚሉት ይሄ ኃይል ትምህርት እንዲቋረጥ መምህራኖችን እየገደለ ተማሪዎችን እየገደለ ድሮን መታ የሚለው የት ላይ ነው? ትምህርት ቤት ላይ አስቆሞት የለ እንዴ? አስቆሞታል እኮ ትምህርትን አስቆሞ ተመታ የሚለው ግን ትምህርት ቤት ነው። የት ያለው ተማሪዎች መምህራኖች እንዲንበረከኩ አድርጎ የሚረሽነው መረሸኑንም ተማሪዎች መግደሉንም ይፋ የሚያደርግልን መራዊ ሽምብራ ትምህርት ቤት የነን ያክል ተማሪ ገደል ምናምን እያሉ ያወሩት እሱ ነው። ሶ የማያስተምረውን ተማሪ እሱ ባለበት ትምህርት ቤት እንዲቀር እያደረገ በድሮን ተደበደቡ ስላቅ ነው። ለነገሩ ይሄ ውሸት የማይሰለቸው ቡድን በአንድ ወቅት እኮ ነግሬያቸዋለሁ። ድሮን ከነ ፓይለቱ መተንጣል ነው ያለ ነው አይደለ? እስከዚህ ድረስ እኮ ነው አሽው ድሮን ፓይለት አለው እንዴ ምናምን የሚለው የሚያውቀው ነው። የማያውቀው ግን ይደናገራል። ስለዚህ ውሸት አይሰለቸውም። ውሸትን ሲደጋግሙት እውነት ይሆናል ብሎ አስቦ ሊሆን ይችላል። ይሄ በጭራሽ የሚሆን ነገርም አይደለም። የሰራዊታችን ባህሪም አይደለም። የድሮንም ራሱ ስሪት አይደለም። ስለዚህ ይሄ ገበያ ላይ ትምህርት ቤት ላይ ወዘተ እያለ የውሸት ፕሮፓጋንዳ ነው። ተኩስ ግን በሚኖርበት ጊዜ በሌሎች መሳሪያዎች ምናምን በሚኖርበት ጊዜ ጉዳቶች ሊኖሩ ይችላሉ። ጉዳትን መቀነስ ላይ ነው ፎከስ የሚያደርገው። በሰሜኑ ጦርነትም ላይ ካያችሁት ጉዳት አይኖርም አይደለም። እሱን ለመቀነስ ግን መከላከያ ፕሮፌሽናል ይሄ ሩል ኦፍ ኢንጌጅመንት ስላለው የግዳጅ አፈጻጸም መመሪያ ስላለው በሱ ነው ግዳጁን የሚፈጽመው ብለን ብናልፈው። ይሄንን ግን አጀንዳ ለምን ሆነ ነው? ለምሳሌ ሰሞኑን እንደምታውቁት የእርስ በርሳቸው መገዳደል፣ መወነጃጀል ይሄ ጽንፈኛ በተለይ በአማራ ክልል የሚንቀሳቀሰው ለምሳሌ ቪዲዮ ብለው የለቀቁትን ደምቢዶሎ ታጋሽ ተማሪ ምናምን ተብሎ የቀረበ አስቡ። እሱ ሲጋለጥ መምህራንን አንበርክከው እየወሰዱ በማህበራዊ ሚዲያ መጋለጥ ሲጀምር
የእርስ በርሳቸው መገዳደልና መተማማት ሲሰፋ አጀንዳ ማስቀየሪያ ይሄንን ያመጡታል። በተለያየ ነገር ፐርፐዝሊ ነው የሚሰሩት ተደራጅተው። አንዳንዶቹም ሄደው ላይ የሌሉ ናቸው የሚያወሩት ይሄንን አጀንዳ የሚሰጡ። ስለዚህ እኛ እናውቀዋለን። ህዝባችን ግን ይሄንን አውቆ መከላከያ ሰራዊት ምን መሆኑን በተግባር እያየ ስላለ አሁን እየታወቀ እየተነቃ የመጣበት ሁኔታ ላይ አለ ብዬ ማስቀመጥ እችላለሁ። ይሄ ኃይል ዓላማ የሌለው ነው። ምሽግ አንሰራም ለእናንተ። እናንተ መምታት ባለብን ሰዓት መተን በቃ ምን ማርከው ምን ይዘው እንይዛለን መሄድ ነው በቃ እንጂ እናንተ ጋር ምሽግ ይዞት ዝም ብሎ ተኝቶ መለጣለጥ ይሄ ምንድነው ደግሞ የፈሪ ስራ? መምታት ያለብን መተህ መሸሽ ነው መሄድ ነው። እግዚአብሔር ምታኮነ እናንተ አሁን ምትገርማችሁ በቃ ያ ሞተሩም በቃ እናንተ ያው አመራሮችን በሞተር ነው ይዛችሁ ምትሮጣችሁ። ያ ሞተሩ እኛ እየተከተልን እያሳደድን ስንደርስ ሞተሩ መሄጃ ቦታ ስለከለለ በቃ ሞተሩን ያ ቦታ ላይ ጥላችሁ ነው ምትሮጡ። ማን ነው ይሄን ላይ ነገረኝ? አንድ ያለስ ደብረብራ ነው ማን ነገረኝ? ቆይ ያ እሺ ሞተሩን ለምን ጥላችሁ ነው ምትሮጡ? ለምን በጭንቅላትም በሆነ ሸክማችሁ በጫካ አትገቡም? ቆይ ምንድነው እናንተ ፓትሮል እስከ የምግብ ማመላለሻችሁ ድረስ ጥላችሁት ምትሄዱት አይደል? ምኑን እናንተ ፓትሮል ጥላችሁ ምትሄዱት ለምንድን ነው? እስኪ ንገረኝ። ይሄ የእናንተ ውሸት እኮ ነው። ይሄ ሲጀመር አላም ያውቃል እኮ የእናንተ ያሉ በልተ አላም ያውቃል። እሺ ሁላ ፓትሮል አሁን የምንንቀሳቀስበት ፓትሮል የምንድን ነው? የት የመጣ የምር የለም። እኛውን ስማ ሩዝ ነሽ መኮረኒ ነሽ ጠፍ ነሽ የጭንቅ የለም። በቃ ተገላገል። እናንተ ያጠራቀማችሁ ታስቀምጣላችሁ። ያው መግናይተን በወራ ላይ ዘነም እንመጣው ህብረተሰቡን እኮ ለመጉዳት ነው እናንተ የተነሳችሁት። ፈክሯል እኮ ሰውያችሁ ፈክሯል። ለራሳችሁ ብላችሁ እኮ ነው ያጠራቀማችሁ። ያጠፍና ያ መኮረኒ ምን መኮረኒ ያው ከማህበረሰቡ ብሩን ታጠራቀማላችሁ። መኮረኒ በሱ ብር ነው የምትገዙ። እሱን ለማግኘት እያላችሁ ለቁ ገብታችሁ ስንት ጓደኞች አልቀዋል እኮ እንደ ድል አንተ ቀርተህ የምር ያ መኮረኒ ያ ብሩን የወሰዱ መኮረኒ ከምገዙ ያ ሸበጣችሁ ብትገዙ ይሻላል። ያው በየቦታው ጥላችሁ የምትያዙ ሸበጡ እሱ አብሮ ያለ እኮ ቆማጣ ነው። ሰብረነው ነው ብሩን እስኪ ያሳይ እንደማይወጣ ምኑን እንጃ ነው ወይ እጁን ወይ እግሩን ሰብረነዋል። ወይኔ እግዚአብሔርን ትገርማላችሁ። የምር በጣም ትገርማላችሁ። ያ ራሱ ውጣ በለው ደህና ነው። ግን ድርድር ወስኗል ለተባለው መጀመሪያ የኢትዮጵያ ሕዝብ እና መንግስት በሙሉ ድምጽ ሁል ጊዜ ቅድሚያ ለሰላም ይሰጣል። ሁል ጊዜ ለሰላምም ለጦርነትም የምንወስነው በብሔራዊ ጥቅማችን ጉዳይ ነው። የኢትዮጵያ አንድነት የኢትዮጵያ ጥቅም በሰላም መንገድ ማስጠበቅ ሲሳነን የህይወት ዋጋ መስዋዕትነት እንከፍላለን። ከዛ በመለስ ተስፋ አለን ካሰብን ደግሞ ሁሌም ለሰላም በራችን ክፍት ነው። ምን ክፉ ተናገረ የብልጽግና መንግስት? እንደራደርና ሰላም እናምጣ ነው ያለው እኮ ሰው ልግደል አላለም። እንዴት ሰላምን የምንጠላ እንሆናለን? ሁለተኛው የተከበረው ምክር ቤት ማወቅ ያለበት የኢትዮጵያን መንግስት የሚመራው ብልጽግና ነው። ብልጽግና ማመካከር እንጂ ወስኖ መምራት ሙሉ ስልጣን አለው፣ ህጋዊ ስልጣን። ለውይይቱ ከሆነ እናንተም እንደምታውቁት የዛሬ 4 ወር 5 ወር ገደማ ጽሁፍ አዘጋጅተን ሁሉም የመንግስት ሰራተኞች ተቃዋሚ፣ ደጋፊ ሳንል በሰላም ጉዳይ አወያይተን ሁሉንም ህዝብ በሚሊየንስ ቁጥሩ አለኝ በየክልሉ ውይይት ተካሂዷል። እነዚህ በሀገር ውስጥ ያሉ ኃይሎች እግር የላቸውም፣ ባይገባቸው ነው እንጂ የእናታቸውን ጡት እየነከሱ ትርፍ አያተርፉም። እኛ ባለመነጋገራችን ምክንያት ጠላቶቻችን ብዙ ጥፋት እያጠፉ ነው። ሶርሱን ለማድረቅ መነጋገር እድል ካለ እድል እንፍጠር ነው። ደርሷል። ጠቅላይ ሚኒስትሩ በ4 ክፍል የተላለፈ መግለጫን ሰጥተዋል። ይሄ መግለጫ የእርሳቸውን የ7 ዓመታት የስልጣን ዘመን ለዜጎች ምቹ እንደነበረ የሚነግር ነበር። ተቃዋሚውም ተሰብስቦ ጦርነት ይብቃ በሚል የኢንተርኔት የተቃውሞ ሰልፍ ላይ አርበኛ ዘመነ ካሴም የአማራን እውነት አስረድተዋል። የኔ ጉዳይ ይህ አይደለም፣ ምርጫ ስለቀረበ ለአማራው ስለተወረወረለት አጀንዳ ነው መናገር የፈለጉት። ክልል አደረጃጀት ሊፈርስ ነው ተብሎ እየተናፈሰ ነው።
አማራው የክልል አደረጃጀት ይፈርሳል በሚል በተስፋ ዳቦ እንዲዋልን የተፈለገው። ሲጀመር ባለፉት 7 ዓመታት አማራ ብሔርተኛ ሆኗል። ራያንና ወልቃይትን ይዞ በጂኦግራፊውም ተስፋፍቷል። መተከልን ከጨመረ በሀገሪቱ ትልቁ ክልል ይሆናል። በደቡብና በኦሮሚያ ክልሎች አማሮች በሚበዙባቸው አካባቢዎች ላይ ልዩ ዞኖችንም ማቋቋም ከቻለና በአዲስ አበባ ላይ በቁጥሩ ልክ ከተወከለ ጸረ አማራው ፌዴራሊዝም አማራን የሚጠቅም እንዲሆን ማድረግ ይቻላል። ይህ አንዴ እነ ሙስጠፌ የመጡ ሶማሌ መገንጠል አይፈልግም፣ ሌላ ጊዜ የክልል አደረጃጀት ሊፈርስ ነው የሚል አባባል አማራው የሚሰማበት ጊዜ አብቅቷል። ኢትዮጵያ የሁላችንም ናት። የኢትዮጵያ መፍረስ አማራውን ነጥሎ አይጠቅመውም ወይም ደግሞ አይጎዳው። ትርፉም ዕዳውም ለሁላችንም። የአማራው ብሔርተኝነት አድቫንስ ሲያደርግና መብቶቹን ሲጠይቅ ክልል ልናፈርስ አይነት ጨዋታ ብዙ የሚያስኬድ አይመስለኝም። አሁን አማራው ጸረ አማራ ተደርጎ የተሰራውን የክልል አደረጃጀት ለራሱ በሚጠቅም መልኩ እየቀረጸ ስለሆነ ሌላ አጀንዳ የሚቀበልበት ትከሻ የለም። ግድግዳዎቻችን ላይ ምግብ ማምረት አምላኬ ሆይ ይሄ ሰውዬ የሚናገረውን ነገር አያውቅምና ይቅር በለው። በዘመቻ መልክ ስራ ጀምረናል። ኧረ እርሶ ሰውዬ አይቦትረፉ። አውራ አንተ አይደለም ጥፋተኛው ብለን የምንሰማበት ጆሮ ነው ጥፋተኛ። የሁሉም ኢትዮጵያዊ ባህል መሆን ይጠበቅበታል። የቤተሰብ ችግር ነው። ዘመዳቶ ነው እንጂ በጣም ያመዋል። ድብረት ጊዜ የለኝም በሚል ስሜት ፈጥነን የማንከውን ከሆነ ኢትዮጵያ በተለመደው መንገድ ትጓዝ ይሆናል። በልጽጋ ለዓለም ለአፍሪካ አርያ መሆን ግን አትችልም። ገና ለገና ሰሞኝ ብለህ ቅድድድ በጭርቅርቅርቅ ትላለህ እንዴ? ብልጽግና እስከሚቀጥለው ምርጫ ድረስ 1 ዓመት ብቻ ነው ያለን። መተኛት አንችልም።